ሰላማዊ ታጋዮች ናችሁ፣ ሰላማዊ ትግል መርጣችሁ ነው እንግዲህ በኢትዮጵያ ውስጥ በሀገር ውስጥ በምርጫ ቦርድ ተመዝግባችሁ የተንቀሳቀሳችሁ ያላችሁት። ከዚህ አንፃር ከመንግስት ጋር ከክልሉም ከፌደራልም ጥሩ ቅርርብ ይኖራችኋል ተብሎ ይጠበቃል። በህዝቡ በኩል የታሰሩ ኮሚቴዎችን የተሰደዱ በሱዳን ሀገር የተፈናቀሉ ወገኖችን ወደ ሀገራቸው እንዲመለሱና በስርዓቱ እንዲቋቋሙ ከማድረግ አንፃር ምን ሰርታችኋል? እስኪ ተራግ ነገር ናቱ። ቴንኪው በጣም የምንፈልገው እኛም እንደ ድርጅት በጣም አሳሳቢ ደረጃ ላይ የጣለን ጉዳይ ነው ያመለከተ በስፋት እነዚህ በካምፕ ውስጥ ነው እየኖሩ ያሉት። አሁን በሱዳን ላይ ባለው የሰላም ሁኔታ በተመለከተም እጅግ በጣም ከፍተኛ የሆነ አደጋ እየደረሰባቸው ነው ያሉት። ከ62 በላይ የሚሆኑ የቅማንት ተፈናቃዮች በካምፕ ውስጥ የነበሩ ግን ወጥተው ልማት የሚያለሙ ወጣቶችን 64 የሚሆን ታስረው ነበረ ገዳሪፍ ላይ ማለት ነው። እነዚህ በስም ዝርዝር ደረጃም የታሰሩበት ምክንያትም ልቅ ማድረግ መረጃው ላይ የሚመለከተው አካል አድርሰናል እና ሁለቱ ከፍለው ነው የወጡት 1.2 ኦምላ ከፍለው ነው የወጡት። ሌሎችም እየከፈሉ ካልወጡ ተብለው ሲሰቃዩ ነው የቆዩት ማለት ነው። ስለዚህ ለነዚህ ዜጎች ለነዚህ ቅማንት ተወላጆች ኢትዮጵያዊ ዜጎች ስሜት ተቆርቋሪነት ስሜት ኑሮ ወደ ሀገራቸው እንዳይመለሱ የሚሰሩ ኃይሎች በሙሉ ያሳዝኑኛል። እኛ እንደ ድርጅት እጅግ በጣም በመሬት ነው የምንሰራው እንደዚህ አይነት ጉዳይ ለሆነ አካል ብለን አይደለም። ይሄ ፐርሰናሊ ሰው በመሆናችን የሚሰማነ ስሜት ነው ማለት ነው። ስለዚህ ወደ ሀገራቸው እንዲመለሱ የማድረግ ስራ በስፋት እየሰራን ነው። ይሄን ለማደናቀፍ ደግሞ የሚሰሩ አካላቶች አሉ። ቅድም ስነግርህ እንደነበርኩት ተፈናቃይን በተመለከተ አጠቃላይ ተፈናቃይን በተመለከተ የተፈናቀሉ የመንግስት ሰራተኞች አሉ 100 ምናምን የሚሆኑ የድርጅታችን አመራሮች ያው ቅድም ሳነሳል እንደነበርኩት ከኔ ጀምሮ ምክትሉ ሌሎች የሚወጣት ዘርፍ ኃላፊው ሌሎችም አመራሮች ብትወስድ ተፈናቅለና ያለ ነው። ግን ደግሞ ሰላማዊ ትግሉን ጥርሳችን ነክሰን በረሃብን ጭምር እየታገልን ያለ ነው። ሰላማዊ ትግሉ ውጤት እስከሚያመጣ ድረስ ፍሬ እስከሚያፈራ ድረስ ለቅማንት ህዝብ እንቅፋት መሆን አንፈልግም። እኛ ጥላቻን እየነዛን ለቅማንት ህዝብ ቆስሉን እየኮረኮርን ሞቷል። ለቅማንት ህዝብ በጣም በርካታ ኪሳራዎች ደርሰውበታል። እሱን እየኮረኮርን አሁንም ሌላ የሰላም ጥያቄ መሆን አንፈልግም ብለን ነው ሰላማዊ በሆነ መንገድ ከሚመለከታቸው አካላት ጋር እየተመካከርን እየሰራን ያለ ነውና አሁን ዶክተር መስፍን ቅድም ስለእንደነበርኩት የብልጽግና የዲሞክራሲ ስርዓት ግንባታ ኃላፊ ዝርዝሮችን በደንብ ለቀማችሁ እንደሚመለከተው አካል አቅርቡ ሲለን ነበርና እሱንም እየታገልን ያለ ነው። ተፈናቀሉ የመንግስት ሰራተኞችንም ተሳደው በሱዳን ካምፕ የሚኖሩትንም በኢንቨስትመንት ተፈናቅለው የኢንቨስተሮች በበረሃ አካባቢ የነበሩ ኢንቨስተሮችንም እንዲሁም ሌሎች የተፈናቀሉ ጉዳዮችን በተመለከተ ዝርዝሮችን በሰነድ እናቀርባለን። የክልሉ መንግስት የሚሰጣቸው ውሳኔዎች እየሰጠበት የሚሄድበት ሁኔታ ይኖራል ማለት ነው። እስረኞችን በተመለከተ ያው ቅድም አንዱ አካል አድርገን ስንነጋገርበት የነበረው ከእስረኞች ጋር የተያያዘ ነው። የድርጅታችን አመራሮች ከፍተኛ አመራሮች ማዕከላዊ ኮሚቴዎች ታስረውብናል። 2 ማዕከላዊ ኮሚቴዎች እነሱ ብቻ አይደሉም የድርጅታችን አባላትና ደጋፊዎችም ጭምር እስር ቤት ውስጥ ነው ገብተው መከራቸውን እያዩ ያሉት። ስለዚህ ከእስር ሊፈቱልን ይገባል። ፖለቲካዊ ትርጉም ተሰጥቷቸው እንግዲህ ወንጀል ፈጽመዋል የሚል ሐሳብ ነው ምላሽ ነው እየተሰጠና ያለው። ግን ደግሞ ክልሉ ከዚህ በፊት ያደርጋቸው የነበሩ የይቅርታ ሁኔታዎች አሉ። ይቅርታ እያደረገ እነዚህ የቅማንት ታጋዮችን የሚፈታበት ምቹ ሁኔታ መፍጠር መቻል አለበት የሚል ግፊት ነው እያደረግን ያለ ነው። ይሄን አጠናክረን የምንቀጥልበት ሁኔታ ነው የሚፈጠረው። በልህ በጥላቻ በፌስቡክ ወጥቶ በሚዲያዎች ወጥቶ እንዲህ ሳያደርጉ ቀሩ በማለት ብቻ አይደለም የቅማንትን ህዝብ ጥያቄ ስኬታማ ልናደርግ የምንችለው በመመካከርና እውነታውን በማሳየት ጭምር ነው። እነዚህ ታስረው በቅማንት ህዝብ ውክልና ያላቸው አስተባባሪ ኮሚቴዎችና በቅማንትን ህዝብ ውክልና ያላቸው ታላላቅ ታዋቂ የሆኑ የቅማንት ታጋዮች የድርጅታችን አመራሮች በቅማንት ህዝብ ከፍተኛ ተቀባይነት ያላቸው አካላቶች ናቸው። ስለዚህ ቁጭ ብሎ ተመካክሮ የቅማንትን ህዝብ ጥያቄ ዘላቂ መፍትሄ ሊያመጣ በሚችል መንገድ ቁጭ ብሎ ለመመካከር እነዚህ ልጆች ሰዎች ምን እየሰራችሁ ነው? በዚህ አንፃር የአቤቱታ ደብዳቤዎችን እንግዲህ በቀጣይ በምናደርገው ፕሮግራማችን ይዘን እንቀርባለን። ያስገባናቸው የአቤቱታ ደብዳቤዎች ለሰብአዊ መብት ኮሚሽን፣ ለእንባ ጠባቂ፣ ለሰላም ሚኒስተር፣ ለፍትህ ሚኒስተር ያላስገባነው የደብዳቤ አይነት የለም በድርጅቱ ስም ማለት ነው። ተፈናቃዮችን በተመለከተ እስረኞችን በተመለከተ የመንግስት ሰራተኞችን በተመለከተ ያስገባናቸው ደብዳቤዎች አሉ። ይዘን መቅረብ እንችላለን እኛ በሚዲያው ማለት ነው። ስለዚህ ሰውም እንደዚህ አይነት አሉባልታ ወሬዎችን ድርጅቱ ለነዚህ ለታሰሩ ለተፈናቀሉና ለሌሎች አካላት ሳይሰራ ቀረ ብሎ አሉባልታ ከማናፈስ ባለፈ ቢሮ ላይ መጥቶ እስኪ በዚህ ዙሪያ ላይ የሰራችሁትን አሳዩኝ ብሎ ታንጀብል የሆነ ኤቪደንስ ይዞ መሄድ ቅድም አቶ ተገኑ ሲሉ እንደነበር በዛ መንገድ መረጃዎችን ክሮስ ቼክ እያደረጉና ኦዲት እያደረጉ የመቀጠል ሂደት አጠናክሮ መቀጠል ነው የሚጠበቀው እንጂ አሉባልታዎቹ ብቻ ውጤት የሚያመጡ አይደለም። ይሄ ግለሰባዊ ጉዳይ አይደለም። ይሄ ድርጅታዊና ህዝባዊ ጉዳይ ነው። በቃ ለድርጅታችንም ለህዝባችንም ሰላም ሊያረጋግጥ የሚችለው መሰረታዊ የሆነ ውጤታማ ሊያደርግ የሚችለው ጉዳይ በየጓሮና በየቁጥቋጦ ስሩ ተወሽቆ ወሬ ማስወራት አይደለም። ፌክ አካውንት የተለያዩ ፌክ አካውንቶችን እየጻፉ ከመጋረጃ በስተጀርባ ሌሎች ፍላጎቶችን ለማሳካት እንደዚህ አይነት የሰላም ታጋዮችን ጠልፎ በመጣል አይደለም የቅማንትን ህዝብ ጥያቄ ማሳካት የሚቻለው።
ግልጽ ፊት ለፊት መጥቶ በመነጋገርና በመከራከር ነውና ከዚህ አንጻር አሁንም በስፋት እየሰራንበት ነው ያለነው። በቀጣይም አጠናክረን የምንቀጥልበት ሁኔታ ይኖራል። ለምርጫችን ምቹ ሁኔታ ለመፍጠር የግድ እንደዚህ አይነት ሁኔታዎች ከመንግስት ጋር በቅርበት እየሰሩ ችግሮች ዘላቂ መፍትሄ እንዲያመጡ የማድረግ ስራ ተጠናክሮ የሚቀጥሉ ይሆናል የሚል ሀሳብ ነው ያለው። በታሳሪዎች ጉዳይ ሲባል ምን ማለት ነው? በቅማንት ህዝብ ኮሚቴዎች እና እንዲሁም ደግሞ የፖለቲካ ፓርቲው አባላትም የሆኑ አካላት ታስረዋል ነው በእናንተ አባባል ያላችሁ አሉትና የኔ ትኩረት እንዳላችሁትም የኮሚቴ አባላቱ ነው የእናንተ አባላትም ሊሆኑ የሚችሉበት አጋጣሚም ዝግ አይደለም። ከዚህ አንጻር ኮሚቴዎችን እስካሁን ድረስ አስሮ እየተሰቃዩ ነው ያሉት። እነሱ በመታሰራቸው ደግሞ በብዙ ነገር እየተሰቃየ ያለ ብዙ ህዝብ እንዳለም ይታወቃል። ከዚህ አንጻር ምናልባት እነሱ ወንጀል ሰርተው ነው ምን እያሉ ሊያማኙ ይችላሉ። በነበረው የህዝብን ትግል የህዝብን ጥያቄ እናስመልሳለን በሚል በተፈጠረ ሞመንት በደንብ ወታደር አዝምተው በህዝቡ ላይ የሆነ ችግር እንዲፈጠር ያደረጉ አካላት እንደውም በሰብአዊ መብት ኮሚሽን ሁላ በቀረበ ሪፖርት መንግስት እንዲጠየቁ ማድረግ የነበረበትን አካላት ምንም የጠየቀበት አጋጣሚ የለም። ኮሚቴዎችን ብቻ ለይቶ ደግሞ የተበዳዩን ክፍል ኮሚቴዎችን ከፍሎ ነው ያሰረው። ይህን ነገር ከማሳየት አንጻር ለመንግስት ምን ነው የሰራችሁት? እስኪ አቶ ተገኑ። የመጀመሪያው ከዚህ በፊት የነበረውን የመንግስት የክልሉ መንግስት ጋር የመግባባት ስራ መስራት ነው ዋናው ትልቁ ነገር የመጀመሪያው ማለት ነው። ሳትግባባ ምንም አይነት መፍትሄ አታገኝም። ከዚህ በፊት ሲደረግ የነበረው አጠቃላይ ከክልሉ መንግስት ጋር አሁንም ቢሆን አንዳንድ በዩቲዩብ ላይ ቁጭ ብለው የክልሉ መንግስት ጽንፈኛ ጽንፈኛ የወረዳ የዞን አመራሮችን የመስደብ ሁኔታዎች አሉ። ሰው እንዲህ እያደረክ የክልሉ መንግስት አይደለም እስረኛ ማሰር ይቅርና ሌላ ነገር ቢያደርግም አይፈረድበትም እኮ ምን ታደርጋለህ? ስለዚህ የመጀመሪያው ማድረግ ነው መቀራረብና መግባባት ነው። ለቅማንት ህዝብ ያለው አማራጭ ከአማራ ክልል መንግስት ጋር ተግባብቶ መስራት ነው መኖር ነው። የሚመራውም የአማራ ክልል መንግስት ስለሆነ ማለት ነው። ከዛ በተጨማሪ የአማራ ህዝብና የቅማንት ህዝብ በፊትም ተናግሬያለሁ። የአማራ ህዝብና የቅማንት ህዝብ አብሮ ነው የሚኖረው ለዘላለም። እዚህ በፊትም የኖረ ነው ወደፊትም የሚኖረው የቅማንትና የአማራ ህዝብ አብሮ ነው የሚኖሩት። ግን አንዳንድ ፖለቲከኞች ግን እነዚህን ሁለቱን ህዝቦች ለመነጣጠል የሚጠቀሙ በጣም በርካታ የፖለቲከኛ ነን ብለው ወይ ታጋይ ነን ብለው አካላት አሉ ማለት ነው። ስለዚህ እነዚህን ተግባራት ለማከናወን የሚደረገው የመጀመሪያ የዲፕሎማሲ ስራ መስራት ነው፣ የመገናኘት ስራ መስራት ነው። አሁን ጥሩ ላይ ነው ያለነው። ከአማራ ክልል መንግስት ጋር እየተገናኘን ያለነው፣ ከዞኑ አመራሮች ጋር ከወረዳ አመራሮች ጋር እየጀመርን ያለነው። ሰው ነገ ከነገ በኋላ በጋራ እየተገናኘን ስንሄድ እነዚህ የታሰሩ ሰዎች በተለይም ደግሞ በምህረት ገብተው እስካሁን ድረስ ምንም አይነት መፍትሄ ያላገኙ ሰዎች አሉ። እነዚህን አጥብቀን እንጠይቃለን እኛ ማለት ነው። እንደ ፖለቲካ ፓርቲ የፖለቲካ ፓርቲ አመራሮች ሁለት የፖለቲካ ፓርቲ አመራሮች እስር ቤት ነው ያሉት። አቶ አስቻለው እሸቱና አቶ አምባቸው መካሻ ሁለቱ የፖለቲካ ፓርቲ የቅማንት ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ አመራሮቻችን ናቸው እነዚህ ማለት ነው። እነዚህንም እንጠይቃለን። ሌሎችም የኮሚቴው የፓርቲው አባላትና ደጋፊዎችም ስላሉ እነዚህንም ከክልሉ መንግስት ጋር ከተግባባነ ብዙ ነገሮችን እንሰራለን ብለን የምናስበው። ከዛ ውጭ ሌላው ትናንት ከዚህ በፊት ሲደረጉ የነበሩ ተግባራት ሙሉ በሙሉ የቅማንት ህዝብ ያላሳለፈው መከራ የለም። ከ2006 ሰኔ ጀምሮ ጭልጋ ይከር ላይ በተፈጠረበት ጊዜ ጀምሮ ያለ ችግር ገበያ ላይ ነው በተፈጠረው ችግር ከዛን ጊዜ ጀምሮ እስካሁን ድረስ ባለው የቅማንት ህዝብ መከራውን እያጣቶ ነው ያለው፣ መከራውን እያየ ነው ያለው። ስለዚህ ይህ ስለሆነ እያንዳንዱ በፈጠረው ችግር ልክ የሚጠይቅበት ነገ ከነገ በኋላ የሚጠይቅበት ሁኔታ ሊፈጠር ይችላል ማለት ነው። ያንን ከሚመለከቱት አካል እነዚህ ከሲቪክ ማህበራት ጋር ከተለያዩ አካላት ጋር እየተነጋገርክ እየተወያየ ነገ በህግ አግባብ ተጠያቂ የሚሆን በታሪክም ተጠያቂ የሚሆን ያጠፋ አካል ተጠያቂ እንደሚሆን ይህን በተለይም ደግሞ የተጀመራል የምክክር ኮሚሽኑ በዚህ ዓመት እንግዲህ ሀገራችን ኢትዮጵያ ሁለት አይነት ተግባራት የምታከናው አንደኛው ሀገራዊ ጠቅላላ ምርጫ ታስኬዳለች፣ ሁለተኛው ደግሞ የምክክር ኮሚሽኑ ነው። ስለዚህ ይህ ምክክር ኮሚሽኑ ተግባራዊ ሆኖ ፋንክሽናል ነው ከቀጠለ የኛን ጉዳይም በጣም ብዙ ነገሮችን ይፈታልና እናስባለን ማለት ነው። በጣም ጥሩ። ሌላው በቀጣይ ልናነሳው የሚገባው አቶ ተገኑ አሁን ያለው የጸጥታ ጉዳይ ማለት በቅማንት ቀጠናም በአጠቃላይ በክልሉም ያለው የሰላም ጉዳይ ምንድነው ያለው? ተስፋ ሰጪ ነገር ካለ እሱን ተራግ ንገረን። እንግዲህ እንደ ቅማንት ቀጠና በተለይ የድሮ ሰሜን ጎንደር ከጎንደር መተማ አካባቢ ያለው መስመር በሙሉ መስመር የቅማንት ጥያቄ መሰረት አድርጎ ከ2007 ጀምሮ የብጥብጥ ቀጠና ሆኖ የቀጠለ ቀጠና ነው። ያንን መሰረት አድርጎ በጣም ብዙ የሰው ህይወት ተገብሮበታል። ብዙ የሰው የሀብትና የንብረት በጣም ብዙ መስዋዕትነት ተከፍሏል። ያንን መሰረት አድርጎ የተሰደዱ አሉ። ቅድም አቶ ጉቸው ሲገልጡ ተሰደው ወደ ሰው ሀገር የተቃየ ሄዱ አሉ። ተሳዶ ጫካ ይገባል። በተለያየ ቦታ ሀብት ንብረታቸውን አጥተው የተቀመጡ አሉ። ያንን መሰረት አድርጎ ታጥቆ የሚንቀሳቀስ ኃይል አለ። ለዝርፊያ የተሰማራ ኃይል አለ። ከ2015 ሐምሌ 27 እና 28 አካባቢ ጀምሮ ደግሞ
የፋኖ ትጥቅ ትግል ከጀመረበት ጊዜ ጀምሮ አጠቃላይ እንደ አማራ ክልል እስካሁን ድረስ ባለው ሁኔታ አስቸጋሪ ደረጃ ላይ ያለው። አሁን ግን የክልሉ መንግስትና የመከላከያ ኃይል አጠናክሮ በቀጠለበት የዘመቻ እንቅስቃሴ አብዛኞቹ ወደ ሰላማዊ የመንግስትን የሰላም ጥሪ ተከትሎ እየገቡ ነው ያሉት። አብዛኞቹ በሚባል ደረጃ ማለት ነው። ይህን መሰረት አድርጎ በዚህ 2015 የኛ ወጥቶ የነበረው የኮሚቴው አመራር እና ሌሎች ታጥቀው ሲንቀሳቀሱ የነበሩ ኃይሎች 2015 ታህሳስ 7 ወደ ምህረት ከገቡ እኛንም ጨምሮ ማለት ነው። ጫካ የነበረው እኛ ሁሉ በዛ ሰዓት ከዛን ጊዜ ጀምሮ ከዛ በኋላ ታጥቆ ለብቻ የሚንቀሳቀስ ኃይል ነበር። በቅማንት ቀጠና የቅማንት ታጥቆ የሚንቀሳቀስ ኃይል ማለት ነው ከቅማንት ማህበረሰብ ውስጥ ይወጣ። ስለዚህም አብዛኛው ወደ ሱዳን አካባቢ እየተሻገረ የሄደው የፈለሰው አካል የተለያየ ኃይል ሊያስጠቀው ይችላል። እየታጠቀ እየተመለሰ እየመጣ ያንን አካባቢ ጉዳት የሚያደርስ አካል ነበረ። ያን መሰረት አድርጎ በጣም ብዙ መስዋዕትነት ተከፍሏል። መንገድ ላይ ጥሎ ኬላ ጥሎ መዝረፍ፣ እያንዳንዱን አርሶ አደር በስርዓት ተንቀሳቅሶ ሰርቶ እንዳይበላ ማድረግ፣ እገታዎች የበዙበት፣ ሴቶች እናት የምትገደልበት፣ ነፍሰ ጡር የምትገደልበት ሁኔታ፣ እገታ በጣም የበዛበት ሁኔታ ነው የነበረው ማለት ነው። እና አሁን እኛ ከመከላከያ ጋርም ከቀጠናው አመራሮች ጋር ከአንዳንድ አመራሮች ጋር እየተገናኘን በምናደርገው እንቅስቃሴ ከሀገር ሽማግሌዎች ጋርም ቢሆን አንዳንዶችን እኛ ቀጥታ ታጣቂዎችን በማግኘት ሳይሆን የተለያዩ የግንኙነት አግባቦችን በመዘርጋት አብዛኞች መንግስት የጠራውን የአስተላለፈውን የሰላም ጥሪ መሰረት አድርገው ወደ መንግስት እየገቡ ነው ያሉት ማለት ነው። አሁን አብዛኛውን ጋባ ቀጠና ጭልጋ አካባቢ በጣም የከፋ ችግር የነበረበት አሁን የተወሰነ ነገር ወደ ሰላም የሚመጣበት የሚሆን የሚመስል ነገር አለ። ከዛ ውጭ ግን የፋኖ ታጣቂ አሁን ቢሆን በቅማንት ቀጠናዎች ከጎንደር በስተ ምስራቅ በኩል በጣም በብዛት የሚንቀሳቀስበት ሁኔታ ነው ያለው። አርማጭሆ አካባቢ አርማጭሆ አካባቢ ከትክል ድንጋይ ከተማ በስተ ሰሜን በኩል ወደ 3 ቀበሌዎችን የፋኖ ታጣቂ እንደተቆጣጠረ ነው ያለው። ይህን አካባቢ አሁንም መንግስትና የመከላከያ አካላት ተጠናክሮ የማጽዳት ስራ መስራት አለበት ማለት ነው። ስለዚህ የሚያስፈልገው ለቅማንት ህዝብ የሚፈልገው የቅማንት ህዝብ ሰላማዊ በሆነ መንገድ ሰርቶ መብላት ነው የሚፈልገው እንጂ ሁልጊዜ በራሱ ልጆች መገደል የለበትም። ከዚህ በፊት በሌላ ኃይል ሲገደል ሲጨፈጨፍ ነበረ። አሁን ደግሞ ሰላሙን ማግኘት አለበት የሚል አቋም ነው ያለና ይህ ሰላም ተጠናክሮ እንዲቀጥል ደግሞ አሁን እኛ ከመከላከያ ጋርም ከአካባቢው የጸጥታ አካል ጋርም ቢሆን አብረን አጠናክረን እየሰራን ከሀገር ሽማግሌዎች ጋርም ቢሆን እየሰራን ቀጠናው ሰላም እንዲሆን አጠናክረን እንቀጥላለን ብለን እናስብ። አቶ ግጫው ምናልባት ታጥቀው ወደ ውጭ የወጡ አካላት እንዳሉ ይነገራል። እነዚህ አካላት ሱዳን አካባቢ በስደተኛ ካምፕ ያሉ ወጣቶችንም ወደኛ ተቀላቀሉ ያሏቸው እንደሚሏቸው ይናገራሉ። በውስጥ መስመር ነው እንግዲህ የመረጃ ያገኘሁት። ምናልባት የታጠቀው አካል ለቅማንት ህዝብ ምን አንግል ነው የሚጠቅም የሚችለው? ለምንድን ነው ይሄን እያደረገ ያለው? ከዚህ አንጻር እነዚህን አካላት ወደ ዲፕሎማሲ እንዲመጡ ያደርጋችሁት ጥረት ይኖራል? የመጀመሪያው ታጥቀው ሱዳን ላይ ያሉ የኛ ወንድሞች ቅማንቶች ናቸው። የታጠቁበትም በቅማንት ህዝብ ስም ነው። ያው እስካሁን ምን ስራ ሰሩ የሚለው ጥያቄ እንዳይነሳብኝ ጥያቄው ለነሱ ነው መነሳት የሚጠበቅበት። ሲሰሩ የሚያየነው ተግባር ስለሌለ ለቅማንት ህዝብ በተጨባጭ ያው ከሄዱ 10 ዓመታቸው ነው። ፕሮፓጋንዳውን ነው የምንሰማው እንጂ ለቅማንት ህዝብ የአለኝታነት ውጤት ሲያስመዘግቡ አላየንም። በጣም በርካታ መከራ ሲያሳልፍ የቆየ ህዝብ ነው ያለው ቅማንት ህዝብ። ስለዚህ እንደ አሁን ሳነሳ እንደነበርኩት ታጥቀው ሱዳን ላይ የሚንቀሳቀሱ አቶ አጀበው የሚመራቸው የታጠቁ ኃይሎች እንግዲህ ቁጥራቸው ምን ያህል ነው፣ ምንድነው ለቅማንት ህዝብ የሚጠቅሙት ጥቅም ምንድነው ምናምን የሚለውን እዛ ላይ ነው ብዙ ማብራሪያ መስጠት አልችልም። ቢኮዝ ስለማያዋጣ ስለማይጠቅም ለቅማንት ህዝብ ታጥቆ መሳሪያን በጀርባው ላይ እና በትከሻው ላይ አንጠልጥሎ የሚዞር እጅግ በጣም ኦልድ ፋሽን የሆነ ያለፈበት የትግል ሲስተም አይደለም። ለቅማንት ህዝብ ብቻ ለመላው ለኢትዮጵያ ለዓለምም በትጥቅ የተፈታ ችግርም ስለሌለ በትጥቅ የሚሳካ ጎልም ስለሌለ እሱ ላይ ወደ ሰላማዊ መንገድ በመምጣት ሰላማዊ የሆነውን ትግል የመጨረሻ አማራጭ አድርጎ በሰላም ታግሎ ለቅማንት ህዝብ እፎይታ መሆን ይጠበቃል። እንግዲህ እዛ በካምፕ ላይ ያሉ ወጣቶች አማራጭ ሲያጡ ተገደውም ሊሆን ይችላል፣ ረሃብም ሊሆን ይችላል፣ የተለያየ ፕሮፓጋንዳ ተጠልፈውም ሊሆን ይችላል። የታጠቁ ኃይሎችን ወደ ትጥቅ ትግሉ ማለት እነዚህ በካምፕ ላይ ያሉ ወጣቶችን ወደ ትጥቅ ትግል እንዲገቡ የሚደረግበት ፕሮፓጋንዳ እንደነበረና የተወሰኑ ልጆች ወደ 16 የሚሆኑ ልጆች በፓትሮል ጭነው ወደዚህ ሲወስዱ አይተናል። በባለፈው ዛሬ 3-4 ወር በፊት ማለት ነው። ከካምፑ አልፎ ይዞ ሲሄዱት ለማየት ሞክረናል። በቪዲዮ ነው ነጠቃ ነው፣ በቪዲዮ ላይ ነው ያየ ነው። ይሄ ነጠቃ ነው። ነጠቃው ምንድነው? የተፈናቀለን ኃይል ትደግፈዋለህ፣ ራቡን ትጠግንለታለህ፣ ጉርስ ታቀርብለታለህ፣ ልብስ ታቀርብለታለህ እንጂ ወደ ትጥቅ ትግል ነጥቀ ይዘህ መሄድ እጅግ በጣም አሳፋሪ ድርጊት ነው።
ከዚህ አንጻር አሁንም ደግሜ መናገር የምንፈልገው ይህ ድርጅታዊ አቋማችንም ጭምር ነው። የቅማንት ህዝብ በሰላማዊ ትግል ብቻ ነው ስኬት ሊያመጣ የሚችለው። የታጠቀ የምንበለው ሌላ አካል ወደ ሰላማዊ መንገድ መምጣት መቻል አለበት። ቅድም አቶ ተገኑ ሲገልጽ በነበረው መንገድ እኛ ከመከላከያ ጋር ሰፊ ውይይቶችን አድርገናል። ከከፍተኛ አመራሮች ጋር ሰፊ ውይይቶችን አድርገናል። የሰላም ጥሪውንም እጅግ እንደ ድርጅት እጅግ በጣም ታላቅ የሆነ ክብር የሚገባው ነው ማለት ነው። ኑ ወደ ሰላም ብሎ መንግስት እጁን ዘርግቶ ሲቀበል የተለያዩ ወረዳዎችን እያየን ነው። ወረዳ አስተዳደሮች በክብር ታጥቀው እየተንቀሳቀሱ ያሉ ኃይሎችን እየተቀበሉ የሚያደርጉበት የአቀባበል ስርዓት እጅግ በጣም የሚደነቅ ነው። ተጠናክሮ መቀጠል መቻል አለበት። ቢኮዝ ወደ ሰላም የመጣን አካል ሰላማዊ ትግሉን አማራጭ አድርጎ ሲመጣ ትግሉ አቆመ ማለት አይደለም። በሰላማዊ መንገድ ልታገል ብሎ ነው የመጣውና ጥያቄዎች ሊኖሩ ይችላሉ። እነዛን ጥያቄዎች በመድረክ እያቀረቡ የህዝባቸው ችግር እንዲፈታ የማድረግ ስራ ተጠናክሮ ሊቀጥል ይገባዋል እንጂ ይሄ የጀርባ ትጥቅ ወደ አእምሮ ትጥቅ መቀየር መቻል አለበት የሚል ታላቅ ድርጅታዊ አቋም ነው ያለንና አእምሯችን በበሰለ በእውቀት በተደራጀ እውቀት አማካኝነት ጥያቄዎች እንዲፈቱ የማድረግ ስራ መሰራት መቻል አለበት። በቅማንት ቀጠናም ታጥቀው ሲንቀሳቀሱ የነበሩ ልጆችን በተለያዩ የሀገር ሽማግሌዎች፣ በአመራሮች፣ በተለያየ በሚቀርብ ቤተሰቦቻቸው አማካኝነት ወደ ሰላማዊ መንገድ እንዲመጡ የማድረግ ስራ አጠናክረን ቀጥለናል። ይህን የሚቃወሙ አካላቶች አሉ ከውስጥም ከውጭም። ዝሮ ግን እኛ ቅድም ስል እንደነበርኩት ሰላማዊ በሆነ መንገድ ቁጭ ብለን ተነጋግረን ችግሮቻችን ሊፈቱ ይገባል እንጂ ታጥቆ ጫካ ለጫካ በማለት የሚፈታ ችግር የለም ብለን ስለምናምን በባለፈው ወደ 20 የሚሆኑ ሮቢት ላይ ለአርማጮ ላይ ደግሞ ወደ 5 የሚሆኑ ልጆች ታጥቀው ሲንቀሳቀሱ የነበሩ ወደ ሰላማዊ መንገድ ሰላምን አማራጭ አድርጎ የነበረውን ጥሪ ተቀብለው ወደ መንግስት የገቡበት ሁኔታ አለ። አሁንም ጥሪያችን እሱ ነው። የመንግስትን ጥሪ ሰላማዊ ጥሪ በመቀበል እጃቸውን ወደ መንግስት ሊሰጡ ለሰላም እጃቸውን ሊሰጡ ይገባል። ለሰላም ነው የሚሰጡት፣ ለማንም አይደለም። ለቅማንት ህዝብም ለአማራ ህዝብም የሰላም እፎይታን እንዲያገኝ ታጥቆ በተለያየ ቦታ በሚደረግ ተኩስ ልውውጥ መከራውን እየከፈለ ያለው ህዝባችን በኢኮኖሚው እንዳይለማ እየተደረገ ያለው ህዝባችን እጅግ በጣም ወደ ኋላ የቀረውንን ህዝባችን ልናሳድግ የምንችለው ሰላማዊ የሆነውን አማራጭ በመጠበቅ በሰላም ሰርቶ በመለወጥ ነውና ይህንን አማራጭ ተከትሎ የሚሄዱ የታጠቁ ኃይሎችን እጅግ በጣም ሳናደንቅ አናልፍም። አሁን በተለያዩ ቦታዎች ላይ ያሉ ታጥቀው በቡድን የሚንቀሳቀሱ ኃይሎች የሰላም አማራጭን ተቀብለው ወደ ሰላም እንዲመጡ የሚል ጥሪ ነው እንደ ድርጅት ማስተላለፍ የምፈልገው። አንድ ደቂቃ አመሰግናለሁ። እኔ በመጨረሻ ማስተላለፍ የምፈልገው መልእክት ምንድን ነው? ተደብቃችሁ በፌክ አካውንት ተንቀሳቅሰን እንዳንሰራ ድርጅቱም እንዳይንቀሳቀስ እንቅፋት ለመሆን የምትሞክሩ አካላት ብትችሉ ነው አብረን በጋራ እንስራ። የቅማንት ህዝብ የሚፈልገው ሰላም ነው። የሰላም አማራጭን ወስደን አብረን በጋራ ሰላማዊ በሆነ መንገድ ትግላችን እናስቀጥል። ካልቻላችሁ ግን ደግሞ እንቅፋት ባትሆኑነት ትልቅ ነገር ይሆናል የሚል መልእክት ማስተላለፍ እፈልጋለሁ። ከዛ ውጭ ቤት ለቤትም ቢሆን ደብዳቤ ያሉባልታ ደብዳቤ አንጠልጥሎ ቤት ለቤት የሚዞር አካል አለ። ቤት ለቤት እየዞረ አሉባልታ ሲረጭ የሚውል አካል አለ። እኛ የምንፈልገው እንደ ቅማንት ዲሞክራሲያዊ ፓርቲ ሰላማዊና ዲሞክራሲያዊ በሆነ መንገድ ማንኛውንም ነገር ሰላማዊ በሆነ መንገድ ለማስተናገድ በራችን ክፍት ስለሆነ ማንኛውም አካል መምጣት፣ መወያየት፣ መጠየቅ፣ የሚጠይቀውን ጥያቄ ቀርቦ መጠየቅ ይችላል። ከዛ ውጭ ግን የቅማንት ህዝብ እያደናገሩ የቅማንት ህዝብ ሰላሙን እንዲያጣ በተለያየ መንገድ የተለያዩ ቁስሎችን በመነካካት ሰላሙን አጥቶ እንዲኖር የምታደርጉ አካላት ደግሞ ከዚህ ድርጅታችሁ እንድትቆጠቡም ፈልጋለሁ። ከዛ ውጭ ግን የተከበርከው የቅማንት ህዝብ አሁንም ቢሆን እና ይህን ሚዲያ ለምትከታተሉ አካላት ሁሌም ቢሆን ከሰላም ውጭ ሌላ አማራጭ የለንምና ለሰላም ዝግጁ እንሁን። አሉባልታን ከመቀበል ሲጀመር እኒህ ተደብቀው የሚጽፉ አካላት በይፋ ወጥተው የመናገርም የመጠየቅም አቅሙም ብቃቱም የላቸውም። ስለዚህ ይህን የሚያደርጉ አካላትን የመከተልም እነሱን ተከትሎ የእነሱን ሀሳብ ማጋራትም ቢሆን አስፈላጊ አይሆንም ብዬ ነው ማስበው። ስለዚህ ሁላችንም ለሰላም እንጣር። ለሰላም ቅድመ ሁኔታ አያስፈልገውም። ከሰላም ውጭ ሌላ ምንም አማራጭ የለንምና ሁላችንም ስለ ሰላም እንስበክ። ሰላማዊ በሆነ መንገድ ጥያቄያችንን እናቀርብ። የሚመለከተው የመንግስት መዋቅር ደግሞ ከታች ጀምሮ ከወረዳ ጀምሮ እስከ ዞን እስከ ክልል እስከ ፌደራል ድረስ ያለው የሚመለከተው የመንግስት አካላት የሚጠየቁ የሰላማዊ የሆነ ጥያቄዎችን ያልተመለሱ በጣም የህዝብ ጥያቄዎች አሉ። እነዚህን ጥያቄዎች ሰላማዊ በሆነ መንገድ ሲቀርቡ ጥያቄዎችን የቅድሚያ እየሰጠ እንዲመልስ ጥሪ ማስተላለፍ ሞክራለሁ። እንደ ቅማንት ዲሞክራሲ አንድ ላይ ቀረ የምትለው ካለ ቀረ ምለው በመጨረሻ ማለት የምፈልገው እንግዲህ አቶ ተገኑ በስፋት ገልጸውታል። ችግሮች አይኖርም አይባሉ። ምን ጊዜም ቢሆን በትግል ህይወት ውስጥ የተለያዩ ካረዳድም ሊሆን ይችላል፣ ከግንዛቤ እጥረት ወይም ደግሞ ከተለያየ የሐሰት መረጃም ሊሆን ይችላል። ተደናግረው በተለያየ አቅጣጫ የቆሙ አካላት ኑ እንመካከር፣ ኑ ቢሮአችን ድረስ በጋራ እንምከር። በግልም ደረጃ እንዲሁም በቢሮ ደረጃ በጋራ ሰብሰብ ብያን የሀገራችን ሁለንተናዊ ሁኔታ በጋራ እየመከርን ከችግሮቻችን ልንወጣ የምንችልበትን ቀኝ የሆነ መስመር የመከተል ታላቅ የሆነ ኃላፊነት እንዳለብን መልእክት ማስተላለፍ ፈልጋለሁ። በመጨረሻም እጅግ በጣም ላቅ ያለ ምስጋና ላቀርብ የሚፈልገው ለጃን ተከል ሚዲያ ነው።
ይህ ሚዲያ እጅግ በጣም ብዙ ድምጾች ሲሆነን የቆየ ሚዲያ ስለሆነ እንዲሁም ደግሞ ለካሜራማኖችም እጅግ በጣም ላቅ ያለ ምስጋና ማቅረብ እንፈልጋለን። ለሰላም ነው እያገዛችሁ ያላችሁት፣ ለሀገር ሰላም ለሀገር ልማት ነው እየታገላችሁ ያላችሁትና ይህን አጠናክራችሁ እንድትቀጥሉ ጥሪ ማቅረብ ፈልጋለሁ። እጅግ በጣም ላቅ ያለ ምስጋና በድርጅታችንና በህዝባችን ስም ማቅረብ ሰፋ ያለ ቆይታ አድርገናል። እንግዲህ በእርግጥ ከተነሱ ነገሮች የቅማንት ህዝብ ሊያተርፍ የሚችለው ከሰላምና ሰላም ብቻ ነው። ሰላምን ደግሞ እንዴት ማስቀጠል አለብን የሚለው ነገር በቀጣይ ከዛሬም ጀምሮ መነገርና መመከር ያለበት ነገር ቢኖር ቁጥር አንድ ሰላም ነው። ምናልባት በብዙ የዓለም ታሪክ በቁጥር አናሳ ናቸው ተብሎ የተሰየሙ አካላት መብታቸው ሊከበርና ሰላም አስፍኖ መኖር የሚችሉት ሰላም አገሪቱ ላይ ሲሰፍን ነውና የቅማንት ህዝብ ለዚህም አስቀድሞ ሰላምን የሚያውቅ ለሰላም የሚሰብክ ነገር ግን በሰበከው ልክ ሰላም ያልተሰጠው በሰላም እንዲኖር ያልተፈቀደለት ህዝብ ነው። በቀጣይም ቢሆን ግን የክልል ጽንፈኛ መንግስት የክልሉ ጽንፈኛ ምሁራን ጎጥ እየለየ በመሳደብ የሚመጣ ለውጥ የለም። ምናልባት ለቀጣዩ ለሚፈጠሩ የጥላቻ አውዶች ሰፋ አድርጎ ነገሮችን ማስፋፋት ሊቻል ይሆናል። ከዛ ውጭ ግን ይሄን እናመጣለን ተብሎ የሚመጣ ምንም ነገር አይኖርምና የቅማንት ህዝብ ከአሁን በፊትም ሰላም ወዳድ ህዝብ ነው። በቀጣይም ሰላምን አስፍቶ የሚቀጥልበትን መንገድ ሰላም ብቻ ወደ ሰላም እንዲመጣ ማድረግ የሚቻልበትን መምረጥ ተቀዳሚ ተግባር እንደሆነ ይታወቃልና እሱን አሁንም አስቀጥሎ ሰላሙን ማስፈን ያለበት ህዝብ ነው። ከአሁን በፊት በውስጡ ነው ሲበጠብጡት የነበሩት እየዘረፉ እያገቱ ሲወስዱበት የነበሩት አካላትን ተታክሶ ተዋግቶ ለመንግስት እጃቸውን ሁሉ ያሰጠበት አጋጣሚ አለ በኩሻይና በሌሎችም አጋጣሚዎች በጋባ ሰሞኑ ሲፈጠር የነበረ ነገር አለ። እሱንም እየሰራ ያለበት ነገር አለ። እሱንም አጠናክሮ መቀጠል አለበት። ሰላም ከናንተ ውጭ ማንም የናንተ ሰላም ሊያስከብርላችሁ የሚችል አካል የለም። ተደራይታችሁ የሚበጠብጣችሁን አካል ቢያንስ ቅርጽ የሚይዝበትን ነገር አሁንም ተደራይቶ መስራት አስፈላጊ ነው ብለን እናምናለን። እንደ ሚዲያችን ሁሌም ሰላምን መስበክ ነው ያለበት ብለንም እናምናለን። በነገራችን ላይ ሚዲያ ሰላምን የሚሰብክን ሚዲያ ደጋፊ የለውም። አላቅም ለምን እንደሆነ እንግዲህ ይሄ ኔጌቲቭ ኢነርጂዎች ብዙ የሰውን ጆሮ የመኮርኮር የሰውን ስሜት የማነሳሳት አቅም አላቸው። ግን ውጤታቸው ዜሮ ነው። የቱን ሊደርሱ አይችሉም። ግን እኛ ሰላምን እናስባለን፣ ሰላም እንሰብካለን። ስለ ሰላም አስበን ስንሰራ ግን በርቱ፣ ተበራቱ፣ ቀጣይ ሚዲያው እንደዚህ ሆኖ አማራጭ ሚዲያ ሆኖ መቀጠል አለበት የሚል ሌላ ደጋፊ አካል ሲመጣ እናይም። ይሄ ከምን መጣ ካልን ያው የሁላችሁም ውሳኔ የሁላችሁም ዳኝነት ፍርድ የእናንተ ነው ሊሆን የሚችለውና እሱ ነው። ሌላው በሱዳን ሀገር በስደተኛ ካምፕ እየተሰቃዩ ያሉ አካላትን ሌሎች ምናልባት እንዲያው እኔ ይሄ አካል እውቅና ማለት ማን ጋር እንደሚሰራ ምን እንደሚሰራ እውቅና የለኝም። ግን ሰሞኑን በውስጥ መስመር አንድ ወጣት ከዛ ከስደተኞች ካምፕ ነው እንትን ያለኝ ይመጣሉ። ካምፑ የህወሓትን የሚያወድስ ህወሓት እንደዚህ ነው እያሉ ሌላ የህወሓትን አማራጭ እንዲደግፉና የህወሓት አማራጭ ደግሞ ወይም ይሄ የህወሓት ፓርቲ ትግል የእነሱም የትግል አጀንዳቸው እንደሆነ አድርገው የሚሰብኩ በቅማንት ስብ የሚምሉ የታጠቁ ኃይላት እንዳሉ እነሱ ደግሞ ወደዛ እንዲቀላቀሏቸው ሊያደርጉ እንደሚፈልጉ ያን ካላደረጋችሁ ሌላ አማራጭ የላችሁም እያሉን እያስቸገሩ ነው የሚል ነገር መረጃ ደርሶኛል። መንግስት ከዚህ ላይ ምናልባት ትልቁ ማንዴት ያለው መንግስት ነው። እነዚህን በስደተኞች ካምፕ ተቀምጠው መከራ ያዩ በራብ የተሰቃዩ ያሉ ወጣቶችን በሰላም መጥተው በሀገራቸው እንዲሰሩና እንዲኖሩ ማድረግ የሚቻለው መንግስት ይሄ ትልቁ ኃላፊነት ነበረበት። መንግስት ይሄን እያደረገ አይደለም። ይሄን ማድረግ እንዳለበትም እንግዲህ የፖለቲካ ፓርቲው አካላትም ይሄን ለመንግስት አበክረው መናገር ማቅረብም እንዳለባቸው ማሳሰብ እንፈልጋለን። ከዛ ውጭ በምንም ይሁን በምን በሱዳን ውስጥ ያሉ ወገኖቻችን ወደ ሀገራቸው መጥተው ምንድነው ማለት በመስራት ወገናቸውንም ሀገራቸውንም የሚረዱበትን አጋጣሚ መፍጠር እንጂ ሁሌም በሱዳን ሀገር መከራቸውን እያዩ እንዲቀጥሉ ማድረግ አስፈላጊ ነው ተብሎ አይታሰብም። ሲቀጥል የሱዳን መንግስትም አሁን ይሄ ለምሳሌ ስደተኞች ያሉበት አካባቢ በጀነራል አልቡርሃን የሚመራው ቀጠና በመሆኑ አሁን ያለው ፖለቲካዊ አውድ ጥሩ አይደለም። እንግዲህ የኢትዮጵያን መንግስት በጥሩ ጎኑ እያየ ያልሆነ አካል ነው ያለው አካባቢው። እሱ አላየም ማለት ደግሞ እንግዲህ ስደተኞችን ለምን ሊጠቀምባቸው እንደሚችልም መንግስት ይሄንም በጥልቀት ማየትና የእነዚህን አካላት በተባበሩት መንግስታት የስደተኞች ኤጀንሲ ወደ ሀገራቸው እንዲመለሱ የሚደረግበትን ነገር ቢሰራ መልካም ነው ብለን እናስባለን። የታሰሩ አካላትም እንዲፈቱ ሁሉም በያገኘው መድረክ መናገርና መጮህ እንዳለበት ነው የሚታየኝ። እኔ አሁን የቅማንት ህዝብ በጣም ቆስሎ ሁሌም በአእምሮ ውስጥ ቁስል አዝሎ እንደሚኖር የሚታየኝ ኮሚቴዎች የታሰሩበት መንገድ ለህዝብ ሲታገሉ ነው።
እንግዲህ ህዝቡ ያነሳው ጥያቄ ወንጀል አይደለም ከብሎ ከታሰበ ህዝቡን ጥያቄ አንስተው ሲመሩ የነበሩ አካላትም ወንጀል ሰሩ ብሎ ማሰብ ለራሱ ሌላ አጣብቂ ነው ሊሆን የሚችለውና መንግስት ይሄን በሰከነና ቅድም እንግዶቻችንን ባሉት አግባብ በፖለቲካዊ መፍትሄ ሰጥቶ እንኳን በሰላም የሚለቀቁበትን መንገድ ቢሰራ መልካም ነው። እሱ ካልሆነ ግን ሁሌም ቢሆን ውጥረቱ እንዲህ እንዳለ ነው የሚቀጥለው። የኢትዮጵያ ችግር ክብሪቱ የተጫረው ቅማንት ቀጠና ነው። የቅማንት ጥያቄ ባለመመለሱ ህገ መንግስቱ ጥርስ የሌለው አንበሳ መሆኑ በግልጽ የታየበት ሜዳ ላይ ወጥቶ የተሰጣበት አጋጣሚ ነው የተፈጠረው። በዛ የተነሳ ወደ ሀገሪቱ ቀውስ ሁሉ እንደመጣ እንመለከታለንና እሱን መንግስት ሰከን ብሎ ቢፈታው እናንተ በውስጣችሁ ያሉ ልዩነቶችን አመካረር ተመካሰስ ባለፈ በመነጋገር ነገሮችን የመፍታት እድሎችን አስፍታችሁ ብትቀጥሉ መልካም ነው ሚል መልእክት አለን። በቀጣይ ሌሎች ነገሮች በስፋት የምንመለከታቸው ይሆናል። ለዛሬ የነበረን ፕሮግራማችን ይህን መስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ክብር ይስጥልን። እኛም እናመሰግናለን።